ሰላም ውድ ቻናላችን ተከታዮች እንዴት ናችሁ? ትምህርታችን እንደቀጠለ እናንተም ደግሞ ለዚህ ቻናል አዲስ ከሆናችሁ ቤቱን ሰብስክራይብ እንዲሁም ደግሞ ቪዲዮቹን ላይክ በማድረግ ጀምሩ። የዛሬ ትምህርታችን ሳም ቨርሰስ ኤኒ። ስለዚህ ሳም እና የኤኒ ልዩነታቸው ምንድነው የሚለው እናያለን ማለት ነው። ብሪፍሊ እነዚህ እናያለን። ሳም ማለት ሁለቱም ኤኒ እና ሳም ኢትስ ኳንቲፋየሮች ናቸው። ስለዚህ ሳም ማለት ደግሞ ጥቂት ማለት ይሄ ሳም የምንለው ነገር ኢትስ ዩዝድ ኢን ፖዚቲቭ sentences and offers or requests and refers to unspecified amount or number። ስለዚህ ያልተገለጸ amount of ወይም ደግሞ እርግጠኛ ሰርቴን ያልሆነ አማውንትን ለመግለጽ የምንጠቀምበት ነው ማለት። ስለዚህ ጥቂት ስንል ስለዚህ አናውቀውም ማለት ነው አይደለ? አናውን የሆነ ቫልዩ ወይም ደግሞ አናውን የሆነ አማውንት ነው አይደለ? ስለዚህ ላልታወቀ አማውንት ለመናገርም ሳም እንጠቀማለን። እንዲሁም ደግሞ ፖዚቲቭ ሰንቴንስ ሳም የምንጠቀም ዩዝድ ኢን ፖዚቲቭ ሰንቴንስ። ስለዚህ ፖዚቲቭ ወይም ደግሞ አሉታዊ አረፍተ ነገር ፖዚቲቭ የሆነ ወይ አውንታዊ የሆነ አረፍተ ነገር ላይ ነው የምንጠቀመው ማለት ነው። እንዲሁም ደግሞ it is offers or requests አይደለ? ስለዚህ የሆነ የምንፈልገውን ነገር ኦፈር የምናደርገውን ነገር ለመጠየቅ ሳም እንጠቀማለን ማለት and also for unspecified amount or number። ስለዚህ ግልጽ ላልሆነ ወይም ደግሞ ስፔሲፋይድ ወይም ደግሞ it is certain ላልሆነ አማውንትም it is ሳም እንጠቀማለን ማለት። ኤግዛምፕል I have some friends እኔ ጥቂት ጓደኞች አሉ። ስለዚህ አማውንቱ ይታወቃል ወይም ደግሞ ናምበሩ ቁጥሩ ይታወቃል። ስንት ጓደኞች እንዳሏት አይታወቅም አይደለ? ስለዚህ ላልታወቀ ስፔሲፋይድ ለሆነ አማውንት ኦር ናምበርም እንደዚሁ ሳም እንጠቀማለን ማለት ነው። would you like something አይደለ? ያው ለምሳሌ ሪኩዌስት ነው አይደለ? ስለዚህ ሻይ ትፈልጋለህ ነው አይደለ? ስለዚህ እንደዚህ ፖላይት የሆነ ሪኩዌስት ወይም ደግሞ ጥያቄ ለመጠየቅም it is ሳም እንጠቀማለን። ሌላኛው ኤኒ ነው። ኤኒ ደግሞ used in negative sentence and questions ነው። ስለዚህ ኤኒ ደግሞ ምንም እንደማለት ነው። ኤኒ ትርጉሙ ምንም። ስለዚህ ይሄ ኤኒ የምንጠቀመው ኔጌቲቭ ሰንቴንስ ወይም ደግሞ አፍራሽ በሆነ አሉታዊ በሆነ አረፍተ ነገር ውስጥ እንጠቀመዋለን። and also for questions ጥያቄ ለመጠየቅ እንጠቀማለን ማለት ነው። and also the same with some ይሄም ኤኒ it is refers to unspecified or unlimited amount። ስለዚህ ያልተገደበ አማውንት ወይም ደግሞ መጠን ወይም ደግሞ certain ላልሆነ unspecified ለሆነ አማውንትም ለመግለጽ ኤኒ እንጠቀማለን ማለት ነው። ኤግዛምፕል I don't have any money እኔ ምንም ገንዘብ የለኝም አይደለ? ምንም ገንዘብ የለኝ አይደለ? it is ምንድነው አሁን ይሄ it is negative statement አሉታዊ የሆነ ወይም ደግሞ አፍራሽ የሆነ አረፍተ ነገር ነው። are there any apples in the basket? ስለዚህ ባስኬት ውስጥ ምንም አፕል የለም ጥያቄ ነው አይደለ? ባስኬት ውስጥ ምንም አፕል የለም። ስለዚህ ምንድነው something is unspecified ወይም ደግሞ ግልጽ ያልሆነ ነገር ለመናገር ወይም ደግሞ አማውንቱ unlimited ለሆነ ወይም ላልተገለጸ እንጠቀማለን። ስለዚህ ኤኒ in a negative sentence እና question ወይም ደግሞ ጥያቄ ለመጠየቅ እንጠቀማለን። ሳም ደግሞ ፖዚቲቭ ስቴትመንት ወይም ደግሞ አውንታዊ የሆነ አረፍተ ነገር እና it is offers or requests አይደለ? አውንታዊ የሆነ አረፍተ ነገር ላይ እና እንዲሁም ደግሞ የምንፈልገውን ነገር ኦፈር ለማድረግ ወይም ደግሞ ለመጠየቅ እንጠቀምበታለን ማለት ነው። ዲፈረንሳቸው ምንድነው ነው? it is always positive statement ነው ወይም ደግሞ positive sentence አረፍተ ነገር ላይ የምንጠቀመው። ኤኒ ግን always it is negative statement ላይ ነው የምንጠቀመው ወይም ደግሞ it is for question ጥያቄ ለመጠየቅ ማለት except polite offers or request። ስለዚህ ይሄ ኤኒ polite request ወይም ኦፈር ለማድረግ አንጠቀምበትም ማለት ነው። እዚህ ጋር multiple choice questionዎች አሉ። ለምሳሌ choose the correct word ይላል። choose the correct word I have dash book on my table አይደለ? ስለዚህ ምንድነው ጠረጴዛ ላይ ምን አለኝ መጽሐፍ አለኝ ነው አይደለ? ስለዚህ አሁን እዚህ ጋር it is a positive statement አይደለ? positive statement ከሆነ we use always ምንድነው it is some ነው የምንጠቀመው። ስለዚህ I have some books on my table ስለዚህ ጠረጴዛ ላይ ጥቂት መጽሐፎች አሉ። it is a positive statement ነው። የሆነ it is unlimited ወይም ደግሞ it is unspecified የሆነ አማውንትን ቢገልጽም but it is a positive statement it is ሳም እንጠቀማለን። choose the correct word do you have dash friends in New York in New York ስለዚህ ኤኒ ነው ወይስ ሳም? it is a correct answer it is ኤኒ ነው አይደለ? ምክንያቱም we don't know about the number of friends አይደለ? number of friendsአቸውን ስለምናውቅ ስለዚህ ኒውዮርክ ላይ ምንም ጓደኛ የለሽም ማለት ነው። ስለዚህ correct answer ማለት it is any ይሆናል ማለት ነው። ሌላኛው ደግሞ fill in the blank space ነው። ለምሳሌ እዚህ ጋር she bought dash chocolate for her sister አይደለ? ለእህቷ ቾኮሌት ገዛች ነው አይደለ? ስለዚህ ምን ሊሆን ይችላል? አሁን ለምሳሌ ኤኒ አይሆንም አይደለ? because it is a positive statement ነው። ስለዚህ correct answer ማለት ሳም። ስለዚህ she bought some chocolate for her sister ስለዚህ ለእህቷ ጥቂት ቾኮሌት ገዛች ነው። ሌላኛው ደግሞ I don't have dash money in money left አይደለ? ምንም ገንዘብ አልቀረኝም ምንም ማለት ነው አይደለ? አንደኛ ነገር the statement is it is a negative statement ነው። if the sentence is a negative statement ከሆነ we use always any ነው የምንጠቀመው ማለት ነው አይደለ? ስለዚህ I don't have any money left ስለዚህ correct answer it is any ይሆናል ማለት ነው።
and choose the correct word for offer or request አይደለ ስለዚህ ለኦፈር ወይም ደግሞ request most of the time የሆነ ነገር ለመጠየቅ ወይም ደግሞ ኦፈር ለማድረግ ፖላይትሊ የምንጠቀመው ሳምን ነው ኤኒን አይደለም ስለዚህ would you like something would you like something ስለዚህ correct answer ማለት የተሳም ይሆናል ማለት አይደለ ሶ ሻይ ትፈልጋለህ አይደለ because it is a request ፖላይት የሆነ request ነው መጠየቅ ነው አይደለ ሶ የሆነ ነገር ለመጠየቅ ስንፈልግ we use ሳም እንጠቀማለን ማለት ነው so are there dash students in the classroom are there dash students in the classroom so any ነው ወይስ some ስለዚህ correct answer ማለት some ነው ማለት ነው አይደለ so are there some students in the class so classroom ውስጥ ጥቂት ተማሪዎች አሉ so it is a request አይደለ ማለት it is ጥያቄ ነው አይደለ so ለፖዚቲቭ ስቴትመንት እና for requesting and for question እንጠቀማለን ማለት ነው so choose the correct word እዚህ ጋር ለምሳሌ he didn't eat dash breakfast this morning አለ በዚህ ጠዋት ምንም ምግብ አልበላም አይደለ ሶ አረፍተ ነገሩ it is a negative statement ነው አይደለ አሉታዊ አረፍተ ነገር ነው ሶ አፍራሽ ስለሆነ ብዙ ጊዜ ደግሞ ለኔጌቲቭ ስቴትመንት እንጠቀመው it is any ነው ማለት ስለዚህ he didn't eat any breakfast this morning ስለዚህ correct answer it is be any ነው ማለት ነው about dash apples from the market about dash apples from the market ስለዚህ some ነው ወይስ any so the correct answer ማለት it is some ነው ማለት so about some apples from the market ስለዚህ ከገበያ ጥቂት አፕል ገዛው ማለት ነው and the other one is we don't have dash milk in the fridge we don't have dash milk in the fridge አይደለ so it is a negative statement ነው so አሉታዊ አፍራሽ ሆነ አረፍተ ነገር ነው so if the statement አፍራሽ ከሆነ ደግሞ we always use it is any so we don't have any milk in the fridge ስለዚህ ፍሪጅ ውስጥ ምንም አይነት ሚልክ ወይም ደግሞ ወተት የለንም and the other one is ለፖላይት ሪኩዌስት ደግሞ የምንጠቀመው የተሳም ነው ብያችኋለሁ ስለዚህ can I have some water please can I have some water please እባክህ ትንሽ ውሃ ልትሰጠኝ ትችላለህ so እንደዛም ስለዚህ ኮሬክት አንሰማ የተሳም ነው ማለት ስለዚህ can I have some water please ይሆናል ማለት ነው so this is all about today's lesson ስለዚህ some እና any ይመስላል ማለት ነው so some for most of the time for positive statement እና it is for unspecified amount or number አይደለ so ጥቂት ሲባል so numberውን exactly አናውቀውም አይደለ so numberውን exactly ካላወቅን እና for a positive statement ከሆነ we use some እንጠቀማለን and also for polite request or offer so የምንፈልገው ነገር politely ለመጠየቅ some እንጠቀማለን ማለት ነው any ማለት ደግሞ it is for a negative sentence ነው ስለዚህ አፍራሽ ለሆነ አረፍተ ነገር ወይም ደግሞ አሉታዊ ለሆነ አረፍተ ነገር ነው የምንጠቀመው እንዲሁም ደግሞ ጥያቄ ለመጠየቅ እንጠቀማለን እንዲሁም ደግሞ unspecified or unlimited amount ሲሆንም any እንጠቀማለን ማለት so this all about today's lesson so some እና any ይመስላል ማለት ነው ጥቂትና ምንም ማለት ነው ትርጉሙ ስለዚህ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ ማለት ነው so ሌላም እንድሰራላችሁ የምትፈልጉ ነገር ካለ ጠይቁኝ እና ደግሞ ቤቱን subscribe like እንዲሁም ደግሞ share አድርጉ አመሰግናለሁ bye